ትክክለኛው የፍራኦል የዩቲዩብ ቻናል አለው። እንዲሁም ቬሪፋይ የተደረገ የፌስቡክ እና የኢንስታግራም ፍራኦል ኢተቻ የሚል እሱን ፎሎ በማድረግ መረጃውን ማግኘት ትችላላችሁ። ከዛም በተረፈ ይህ ስኩል የድራይቪንግ ስኩሉ በተለይ አዛውንትን በመርዳት የተለያየ በጎ አድራጎት የቻሪቲ አገልግሎት ላይ ነው የሚውለው። ያ ማንም ስላልሆነ ሳይሆን የተለያዩ ድርጅቶች በስሩ ስላሉት ነው እና ይህን መረጃ አካፍሉ ላለሁ። አመሰግናለሁ። ደህና አደራችሁ። እንዴት ነሽ ሙሽ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ነው የጻፍሽውን አይቻለሁ። ሽሮ ላብራ ለ100 ሰው 700 ብር አለሽ እና የት ሀገር ነው? ለ100 ሰው አይደለም ለ10 ሰው ነው 700 ብር። እኔ ባህር ዳር ነው የምኖር። ሽሮ ቤት ትንሽ የሽሮ ቤት አለኝ። የልጆች እናት ነኝ። አሁን ነው በቅርብ የጀመርኩት እና እንደዚህ ለደካሞች ማድረስ እችላለሁ። ስራ ፈጠራ አንደኛ ለእኔ ትልቅ ስራ ፈጠራ ነው። ገና ብዙም ስንት ስላላለ ገበያው እንትን ስላላለልኝ በየቦታው እየወሰድኩ አበላለሁ። እዘዙኝ እያልኩ ነው። ካሉበት ድረስ ወስጄ አበላለሁ። ለ10 ሰው 700 ብር ነው። አዎ እዛው ባህር ዳር ነው። ባህር ዳር ከተማ ላይ ነው። ያው ተፈናቅለው ያሉ አሉ። እንደዚህ አቅመ ደካሞች ታሞ ያሉ አሉ። በየቤተ ክርስቲያኑ በየመንገድ ዳር ያሉ አሉ። የኔ ለየት የሚያደርገው በዚህ በበጎ አድራጎት ማህበር ውስጥ ያልተከለሉትን እንደሱ ሽሮ ልበላ ነው። ባለፈው ሽሮ ደምቶድ ስታወራ እየሰማሁ ነበረ እና እዛው ድረስ ወስጄ ማድረስ ማቅረብ ማብላት ትችላለሁ። እየሰራሁ ቪዲዮ አሳያለሁ። የ4 ልጆች እናት ነኝ። እኔም አሁን ነው ከልመና ይሻላል እርዱኝ ከማለት ይሄን ስራ ብሰራ ለእኔ አዋጭ ነው ብዬ ነው። ያው እኛ ያለንበትን ኮንዲሽን መቼም ታውቁታላችሁ። ትንሽ ከበድ ይላል። እሺ 10 ሰው 700 ከሆነ 100 ሰው ስንት ነው? 7,000 ብር ማለት ነው። 200 ሰው 14,000 ብር። ኦኬ 200 ሰው 14,000 ብር 20,000 ብር አድርጌ እልክልሻለሁ። አሁን ልብላና አስገባልሻለሁ። እሺ አባቴ እጠብቃለሁ። ቁጭ ብዬሽ እዛው ባህር ዳር አይደል? እዛው ባህር ዳር ነኝ። እግዚአብሔር ፊራዬ በወጣ ይተካ የኔ ውድ ክበርልኝ። ቤት ከፍት ነኝና እኔ ጋም ሰዎች ይኖራሉ የሚያዙሽ፣ እኔም አዝሻለሁ። እግዚአብሔር ስራሽን ይባርክልሽ። እንደዚህ አይነት ማበረታታት መጥተው በደረቅ እርዱኝ እያሉ ያስቸገሩ ስላሉ እንደዚህ ስራ ከፍታችሁ እንደዚህ አበረታቱኝ ስትሉ ደስ ይላል። ፊራዬ በወጣ ይተካ። ያው የተለመደው እርዳታህን የተለመደው ሰጭነትህን እግዚአብሔር የምትሰጠው በጥፍ ድርብ አድርጎ ይስጥ። ክበርልን ወንድማችን። ሁሌ እንዳኮራን ነው። እግዚአብሔር ያኩራ፣ የነፍስ ዋጋ ያርግልህ። እናመሰግናለን። ለእኔም ትልቅ እድል ነው። አንደኛ ከአንተ ቤት መታየት በራሱ ለእኔ ትልቅ ነገር ነው። ሁለተኛ ፍራኦል አበራ አብልቶልኛል ብዬ ቪዲዮ ሰርች ስለቅም ለእኔ ትልቅ ስራ ነው። እያንዳንዱ መቼም የሰው ልጅ ቻሌንጅ አለው፣ ቻሌንጅ ይገጥመዋል። ግን ቻሌንጅ መወጣት ከልመና እኔ በሚሊዮን ማንቀሳቀስ የነበርኩ ሴት ነኝ። አሁን ባለው ኮንዲሽን አንጻር የተወሰነ መንገድ ላይ ምናምን ዘራርፈውኝ ነው። ክሳራ ገጥሞኛል። በቆሎ ነጋዴ ነበርኩ። ከዚህኛ የተወሰነ እንትን ብሎብኛል። ግን ለምን እለምናለሁ? በዚህ መንገድ ለሰዎችም ደርሼ አሁን 200 ሰው ቀላል አይደለም። ዛሬ አንድ ቦታ ላይ ሄጄ 100 ሰው ባበላ ምሳውን፣ ነገ ደግሞ 100 ሰው ባበላ ለእኔ ትልቅ ስራ ነው። ትልቅ ስራ ነው። እኛም ፍራኦል የተሰጠሽን በስራ ላይ አውለሽ ቪዲዮ ስሪ። ቪዲዮን አይተን ሌላ ያንን አይተው የሚሰጡሽ የሚያበረታቱሽ ይኖራሉ። ስራሽን በተግባር ከሰራሽ ስራ የሚያበረታታ ሞልቷል ቲክቶክ ላይ እና ያንን አድርጊ። በጎ ስራ ለአንቺም ለነፍስም ለእንትንም ይሆንሻል። ሮሚዬ ለእኔ 2 ጥቅም ነው ያለው። በስጋዬ እግዚአብሔር ይመስገን ለልጆቼ ለዳቦ ገዛለሁ። ልጆቼን ቢያንስ በቤት ኪራይ ለማኖር የቤት ኪራይ አልጨናነቅም። በሰዓቱ መክፈል እችላለሁ።
ለነፍሴ ደግሞ እግዚአብሔር ይመስገን እነሱ ጋር መዋሌ በራሱ ለነሱ ወስጄ ማቅረቤ በራሱ መድኃኒዓለም ይመስገን፣ እግዚአብሔር ይመስገን። ፊራዬ በጣም ነው ማከብርህ፣ በጣም ነው መወድ፣ አድናቂ ነኝ። የእውነት የዘመኑ ስኬታማ ወጣት። አሁን ቅድም ብዙ ነገር ስናገር ሰምቻለሁ። አንተ በእምነትህ ጠንካራ ነህ። እግዚአብሔርን ጠይቀ ከእሱ ጋር ትነጋገራለህ። የሰውን ወሬ ቼክ አታርግ፣ አታዳምጥ። ማዳመጥ ያለብህ አሁንም በውስጥ የገባውን የእግዚአብሔር መንፈስ ቅዱስ ድምፅ ነው መስማት ያለብህ። የሰው ወሬ ከእንዲህ አይነት ዓላማ ያደናቅፋል። ለእነሱ ጊዜ ሰጠ። እንዴ ያንተ ጭንቅላት እኮ ብዙ የሚጠብብ ጭንቅላት ነው፣ ብዙ ጥበብ የሚጠብብ ጭንቅላት ነው። ደግሞ ይህን ለእነሱ ደግሞ እንደዚህ ያሉኛል ቦታ ትሰጣለህ። እነዚህን ወደ ጎንቷቸው። ሰው ምን ጊዜም ቢሆን ለእኔ ወርቅ ብታነጥፍልኝ ዛሬ አሰርተኛል፣ ነገ ላማህ እችላለሁ፣ ነገ በመጥፎ ላነሳ እችላለሁ። በቃ አንተ ማዳመጥ ያለብህ ጀግና ነህ። እኔ እነጋገራለሁ ከእግዚአብሔር ጋር አወራለሁ። እንደ ሰው ነው ማወራ ከእግዚአብሔር መንፈስ ቅዱስ ጋር ብላል። አሁንም ማውራት ያለብህ ከእግዚአብሔር መንፈስ ቅዱስ ጋር ከመድኃኔዓለም ጋር እንደዚህ በረከት በመሰረቱ